ሰላም እንዴት ናችሁ? እስጢፋኖስ ነኝ። ዛሬ ሁሉንም የአይሲቲ ሴታፖች ማለትም ሲልቨር ቡሌት፣ ካሜሮንስ ሞዴል፣ ኢንቨርዥን፣ ፌር ቫልዩ ጋፕ፣ ተርትል ሱፕ፣ ሲአርቲ፣ ኦቲኢ፣ ሲአይኤስዲ እና ፒኦ3 የሚባሉትን ስምንቱንም የአይሲቲ ሴታፖች ቻርት ላይ ኤግዛምፕሎችን ምሳሌዎችን ቻርት ላይ ራሱ ሳይቀር እያሳዩኝ በደንብ የማሳያችሁ ይሆናል። ቪዲዮ እንደሚጠቅማችሁ አልጠራጠርም። ስለዚህ ቪዲዮውን ላይክ በማድረግ ጀምሩ። የመጀመሪያ የምናየው ተርትል ሱፕ የሚባለውን የአይሲቲ ስትራቴጂ ነው። ይሄን ለመተግበር በዋናነት ሁለት ነገሮችን እንጠቀማለን። እሱም ማርኬት ዳይሬክሽን እና ሊኩዊዲቲ ሬድ ኢንቱ ፌር ቫልዩ ጋፕ ነው ማለት ነው። ቻርት ኤግዛምፕል በምናይበት ጊዜ አሁን ቻርቱ ላይ 5 ሚኒት ላይ ነው ያለውት። አሁን እዚህ ጋር እንደምታዩት ማርኬቱ አፕ ትሬንድ ነው እየሄደ ያለው፣ ማለትም ወደ ላይ ነው እየሄደ ያለው። ስለዚህ እኛም ለባይ የሚሆኑ ኦፖርቹኒቲዎችን ነው የምንፈልገው ማለት ነው። እዚህ ጋር እንደምታዩት ፌር ቫልዩ ጋፕ አለን። ከዛ እዚህ ጋር ከፌር ቫልዩ ጋፑ ከፍ ብላ ያለችው ላይን ደግሞ ያቺ ሎ ሊኩዊዲቲ ሬድ እንላታለን ማለት ነው። ማለትም በኦፖዚት ሳይድ ያለው ሊኩዊዲቲ ሲወሰድ ማለት ነው። ከሱ በታች ደግሞ ፌር ቫልዩ ጋፕ ሲኖር ሊኩዊዲቲ ሬድ ኢንቱ ፌር ቫልዩ ጋፕ ይባላል ማለት ነው። አሁን ሊኩዊዲቲ ሬዳችንን ወስደናል። ከዛ እዚህ ጋር የምታዩት የሰፖርት ላይን አለ። ይሄኛውን ሬንጅ ሰብሮ ወደ ላይ ክሎዝ እስኪያደርግልን ድረስ እንጠብቃለን ማለት ነው። ከዛ በኋላ ባይ ኦፖርቹኒቲዎችን ማየት እንችላለን ማለት ነው። እንደምታዩት አሁን ወደ ላይ ክሎዝ አድርጎልናል ከዛ ሬንጅ። ከዛ ስቶፕ ሉዛችንን ኤፍቪጂ ፌር ቫልዩ ጋፑ ላይ አድርገን ታርጌት ደግሞ ኔክስት ሃያችንን ታርጌት እናደርጋለን ማለት ነው። እንደምታዩት 2.8 አርአር ትሬድ ማግኘት ችለናል። እንደዚህ the same applies for ለቤሪሽ ደግሞ አሁን ይሄ የሰራነው ባይ ነው። ለሴልም ቢሆን the same ነገር አፕላይ ማድረግ ትችላላችሁ ማለት ነው። በሁለተኛነት ደግሞ የምናየው ሲልቨር ቡሌት የሚባለውን የአይሲቲ ሴትአፕ ነው ማለት ነው። ይሄን ስትራቴጂ ለመተግበር የመጀመሪያው የሚያስፈልገን ፕሪቪየስ ዳይ ሊኩዊዲቲ ሬድ ነው። ከዛ ቀጥሎ ማርኬት ስትራክቸር ሺፍት እንጠብቃለን። ከዛ ቀጥሎ ደግሞ ፌር ቫልዩ ጋፓችንን አይተን ይሄን ስትራቴጂ ትሬድ እናደርጋለን ማለት ነው። አሁን እንደምታዩት 15 ሚኒት ታይም ፍሬም ላይ ነው ያለሁት። መጀመሪያ ወደ ዴይሊ ሄዳለሁ። ከዛ ዴይሊ ቻርት ላይ ሄጄ የፕሪቪየስ ዴይ ማለትም ከዚህ ቀድሞ የነበረውን ዴይ ሃዩን እስኪወሰድ ጠብቃለሁ ማለት ነው። አሁን እዚህ ጋር የምታዩት የማርች 4 ዴይሊ ካንድል ነው። እሱ ሃይ ከተወሰደ በኋላ አሁን እንደምታዩት የማርች 4ን ካንድል የማርች 5 ካንድል ቴክ አርጎት ክሎዝ አርጎናል። ስለዚህ አሁን ወደ 15 ሚኒት ታይም ፍሬም እንሄዳለን ማለት ነው። ማርኬት ስትራክቸር ሺፍት እና ኢንትሪ ለመጠበቅ ማለት ነው። አሁን እንደምታዩት 15 ሚኒት ታይም ፍሬም ላይ ያለ ነው። እዚህ ጋር ሊኩዊዲቲ ከተወሰደልን በኋላ አሁን እዚህ ጋር እንደምታዩት ነው ከዚህ በፊት የነበረውን ዴይ ሃይ ወሰድን። ከዛ እዚህ ጋር ደግሞ ማርኬት ስትራክቸር ሺፍታችንን አግኝተናል። እዚህ ጋር ደግሞ ሁለት ፌር ቫልዩ ጋፕ አለ እንደምታዩት ፌር ቫልዩ ጋፕ እና ፌር ቫልዩ ጋፕ ተዋለን እና ይሄ ከላይ ያለውን ፌር ቫልዩ ጋፕ ዋንን የምንጠቀም ይሆናል ለኢንትሪ። ምክንያቱም ሌላ የቀረ ያልተወሰደ ሊኩዊዲቲ ካለ እኛን ሊኩዊዲቲ እንዳያደርገን ከላይ ያለውን ፌር ቫልዩ ጋፕ የምንጠቀም ይሆናል ማለት ነው። ስቶፓችንን ትንሽ ከፍ አድርገን እናስቀምጣለን። ምክንያቱም ማርኬቱ በደንብ እንዲንቀሳቀስ ስቶፓችንን ከፍ አድርገን ማስቀመጥ አለብን ማለት ነው። ካለበለዚያ ስቶፕ ሉዛችንን ቶሎ ሊነካው ይችላል ማለት ነው። እና
ታርጌት የምናደርገው ሴል ሳይድ ሊኩዊዲቲ ይሆናል ማለት ነው። ከታች ያለንን ሎው ታርጌት እናደርጋለን ማለት ነው። እንደምታዩት ነው ቴክ ፕሮፊታችን ነክቶልናል። 4.66 የሆነ አረር ትሬድ ማግኘት ይችላል ማለት ነው በዚህ ሴታፕ። እና አሁን ይሄ ያሳያችሁ ለሴል የሴል አይነት ኦፖርቹኒቲ ነው። ለባይ ኦፖርቹኒቲም ሲሆን ተመሳሳይ ነገር ነው አፕላይ የምታደርጉት ማለት ነው። የፕሪቪየስ ዴይ ከዚህ በፊት የነበረው ዴይ ሎ ከተወሰደልን ለባይ ሳይድ ኦፖርቹኒቲዎች ማየት እንችላለን ማለት ነው። ከዚህ ጋር ተመሳሳይ ማለት ነው። ቀጣይ ደግሞ የምናየው ቼንጅ ኢን ስቴት ዴሊቨሪ ወይም ደግሞ CISD የሚባለውን ሴታፕ ነው ማለት ነው። ይሄኛውን ሴታፕ ለመተግበር የመጀመሪያው ሃየር ታይም ፍሬም ሰፖርት ወይም ሬዚስታንስ ያስፈልገናል። ከዛ ቀጥሎ ደግሞ ፌር ቫልዩ ጋፕ እና ኢንቨርዥን ፌር ቫልዩ ጋፕ ኦቨርላፕ እስኪያደርጉ ኦቨርላፕ ያደርጉበትን ቦታ እንፈልጋለን ማለት ነው። አሁን እንደምታዩት 1 ሃወር ታይም ፍሬም ላይ ያለውት እና የ1 ሃወር ሬዚስታንታችን እንደምታዩት ከላይ ያሳመርኩት የ1 ሃወር ሬዚስታንታችን ነው። ማርኬት ወደ ላይ እስኪወጣ እንጠብቃለን ማለት ነው። ከዛ ወደ M5 እንሄዳለን። አሁን 1 ሃወር ላይ ነን። ልክ እኛን ሬዚስታንስ እንደነካ M5 ላይ እንሄዳለን፣ 5 ሚኒት ላይ እንሄዳለን። እዚህ ጋር እንደምታዩት ኢንቨርዥን ፌር ቫልዩ ጋፓችን አለ። ከዛ እዚህ ጋር ደግሞ ፌር ቫልዩ ጋፓችን አለ። ያ ማለት ሁለቱም ደግሞ እዚህ ጋር ኦቨርላፕ ያደርጉበት ኤሪያ አለ ማለት ነው። ስለዚህ ከሱ ጋር ሴል እንገባና ስቶፕ ሎሳችንን ከፍ አድርገን አስቀምጠን እንደዚህ ቀጣዩን ሎው ታርጌት እናደርጋለን ማለት ነው። እንደምታዩት ፉል ቴክ ፕሮፊታችን ነክቶልናል እዚህ ጋር እና አሁን እዚህ ጋር ያየነው የሴል ኤግዛምፕል ነው። የባይ ኤግዛምፕልም ቢሆን ደግሞ ተመሳሳይ ነገር አፕላይ ማድረግ ትችላላችሁ ማለት ነው። ቀጣይ የምናየው the power of 3 ወይም ደግሞ PO3 የሚባለውን ሴታፕ ይሆናል ማለት ነው። ይሄን ሴታፕ ለመተግበር የመጀመሪያው አኩሙሌሽን እንጠብቃለን። ከሱ ቀጥሎ ደግሞ ማኒፑሌሽን እንጠብቃለን። ከዛ ቀጥሎ ደግሞ ዲስትሪቢዩሽን ፈልገን እንገባለን ማለት ነው። ይሄን ለመተግበር አሁን ወደ መጀመሪያ ወደ 1 ሃወር ታይም ፍሬም ሄዳለሁ። እንደምታዩት 1 ሃወር ታይም ፍሬም ላይ አኩሙሌሽን ፌዝ ነው መጠብቀው ማለት ነው። የሆነ ማርኬቱ አኩሙሌት ያደረገበት እንደምታዩት እዚህ ጋር ማርኬቱ ወደ ጎን ነበር ሲሄድ የነበረው። ያቺ ወደ ጎን ሄዶ ከታች ካያችሁ ደግሞ ሁለት ኢኳል ሎ ሰርቶናል። ይሄ አኩሙሌሽን ነው ማለት እንችላለን ማለት ነው። ከዛ በኋላ እቺ ከታች ያለችው ኢኳል ሎ ወይም አኩሙሌት ያደረገባት ሎ ከታች ያለችው ማኒፑሌት እስኪያደርግ እንጠብቃለን ወደ ታች ወርዶ ማለት ነው። ከዛ ከላይ ያለውን ሃይ ታርጌት እናደርጋለን ማለት ነው። አሁን ወደ M5 ወይም ደግሞ 5 ሚኒት ታይም ፍሬም ላይ ሄደን የታችኛው ሎ ማኒፑሌት እስክትደረግ የምንጠብቅ ይሆናል ማለት ነው። እንደምታዩት የታችኛውን ሎ ማኒፑሌት አድርገናል። ከዛ እንደምታዩት ይሄኛው ፌር ቫልዩ ጋፕ አለን። ስለዚህ ይሄ ፌር ቫልዩ ጋፕ ኢንቨርስ እንደተደረገ ኢንቨርስ ከተደረገ ኢንቨርስድ ፌር ቫልዩ ጋፕ ማግኘት የምንችል ከሆነ ወደ ባይ መግባት እንችላለን ማለት ነው። እንደምታዩት ነው ፌር ቫልዩ ጋፓችን ኢንቨርስ ተደርጓል። ስለዚህ አሁን ወደ ባይ መግባት እንችላለን ማለት ነው። ከላይ ያለውን ኦፖዚንግ ታርጌቱን ኦፖዚንግ ሃዩን ቀድም ያሳዩዋችሁን ከላይ ያለውን ሃይ እስኪወስድ ድረስ ማለት ነው። ስለዚህ እዛው ጋር እንገባና ስቶፓችንን ማኒፑሌት የተደረገው ሎ ላይ እናደርጋለን። ታርጌት ደግሞ ከላይ ያለውን ሃይ ታርጌት እናደርጋለን ማለት ነው።
እንደምታዩት ነው ታርጌታችንን ሂት አድርጎልናል። በዚህም ደግሞ 2.6 ትሬድ ማግኘት ችለናል ማለት ነው። አሁን እዚህ ጋር ያየነው የባይ ኤግዛምፕል ነው። ለሴልም ሊሆን ለቤሪሽ ኤግዛምፕልም ይሄን አሁን ያሳዩዋችሁ ነገር ራሱን አፕላይ ማድረግ ትችላላችሁ ማለት ነው። አሁን ቀጣይ የምናየው ሴታፕ ደግሞ ካሜሮንስ ሞዴል የሚለውን የምናየው ይሆናል ማለት ነው። ይሄን ካሜሮን ሞዴል የሚባለውን ሴታፕ ደግሞ ለመተግበር መጀመሪያ የሚያስፈልገን ድራው ኦን ሊኩዲቲ ነው። ድራው ኦን ሊኩዲቲያችንን ካገኘን በኋላ ደግሞ ስቶፕ ትሬድ እናፈልግና እንገባለን ማለት ወደ ድራው ኦን ሊኩዲቲያችን ማለት ነው። ድራው ኦን ሊኩዲቲ የምንለው ታርጌት የምናደርገው ሊኩዲቲ ነው። አሁን ማርኬትን ወደ ባይ የምናየው ከሆነ ከባይ በኩል ያለን ታርጌት የምናደርገው ሊኩዲቲ ድራው ኦን ሊኩዲቲ ይባላል። ስቶፕ ትሬድ ደግሞ ምንድነው የሚባለው? ወደ ባይ ከሆነ የምንሄደው ለምሳሌ የሴል ሳይድ ሊኩዲቲ ሲወስድልን ያኛውን ስቶፕ ትሬድ ብለን እንጠራዋለን ማለት ነው። አሁን እንደምታዩት 1 ሃወር ላይ ነው ያለሁት እና 1 ሃወር ላይ ይሄኛውን ላይን ካያችሁት የ1 ሃወር ሬዚስታንት የነበረበት ላይን ነው። ለምንድነው ይሄን ላይን አሁን እንደ ድራው ኦን ሊኩዲቲ ነው የምንወስደው? ለምንድነው ሰፖርት እና ሬዚስታንት የሆኑ ቦታዎች ብዙ ጊዜ ሊኩዲቲዎችን በደንብ የመያዝ አቅም አላቸው። ስለዚህ ድራው ኦን ሊኩዲቲ ሲፈልጉ በብዛት ሰፖርት እና ሬዚስታንስ ኤሪያዎችን ታርጌት ብታደርጉ በደንብ የመስራት ቻንስ ይኖረዋል ማለት ነው። በደንብ ብዙ ሊኩዲቲዎች እዛ ኤሪያ ላይ ስለሚኖሩ ማለት ነው። እና 1 ሃወር ላይ ይችን ሰፖርት ወይም ይችን ሬዚስታንስ ኤሪያችን እንደ ድራው ኦን ሊኩዲቲ እንሄድና እናይና ከዛ ይሄን ድራው ኦን ሊኩዲቲ 1 ሃወር ላይ ብቻ ሳይሆን 15 ሚኒት ላይ ማግኘት ትችላላችሁ። ከዛ ቀጥሎ ስቶፕ ትሬዳችን ደግሞ ማለትም ኦፖዚንግ ሳይድ ሊኩዲቲያችን ደግሞ ቴክ የሚደረገውን M5 ወይም ደግሞ 5 ሚኒት ታይም ፍሬም ላይ መያዝ ይችላልን ማለት ነው። እንደምታዩት አሁን 5 ሚኒት ታይም ፍሬም ላይ መተናል። ከዛ ከላይ ድራው ኦን ሊኩዲቲያችን አለ። አሁን እዚህ ጋር ስቶፕ ትሬድ ነው የምንፈልገው ማለት ነው። ስቶፕ ትሬድ ማለት አሁን ድራው ኦን ሊኩዲቲያችን ያለው ማለትም ታርጌት እያደረግነው ሊኩዲቲ ያለው ከላይ ነው። ስለዚህ ከታች ሴል ሳይዱ ሲወሰድልን ያኛውን ስቶፕ ትሬድ እንለዋለን ማለት ነው። አሁን እዚህ ጋር እንደምታዩት ማርኬቱ እየሄደ ያለው አፕ ትሬንድ ነው። ታርጌታችን ደግሞ ከላይ ያለው ድራው እንደምታዩት ታርጌታችን ይሆናል ማለት ነው። እዚህ ጋር እንደምታዩት አሁን ለምሳሌ ማርኬቱ እዚህ ጋር እንደምታዩት ወደ ላይ ብሬክ አድርጎ ወደ ላይ መሄዱን ቀጥሎ ነበር ማለት ነው። ከዛ ከስር ደግሞ ካያችሁት ይችኛዋን ወሰዳት። አሁን ይችኛዋን ነው ምን ምንላት ስቶፕ ትሬድ ምንላት ማለት ነው። ልክ ወደ ላይ የሄደ ማርኬቱ ግን ከታች ያለችን ሎው ማኒፑሌት ሲያደርግ ሲወስድ ወይም ደግሞ የሆነ ፌክ የሆነ ማርኬት ስትራክቸር ሺፍት ሲፈጥር ማለት ነው። ፌክ የሆነ ማርኬት ሳይዝ ሲፈጥር ያችን ስቶፕ ትሬድ እንላታለን ማለት ነው። ከዛ እዚህ ጋር ደግሞ ካያችሁት ፌር ቫልዩ ጋፕ ሰጥቶናል። ስለዚህ ማርኬቱ ወደ ላይ እየሄደ እንደሆነ እያሳየን ነው ማለት ነው። ያችኛዋ ስቶፕ ትሬዷ ፌክ ነበረች ማለት ነው። ከዛ እንደምታዩት አሁን እዚች ፌር ቫልዩ ጋፕ ላይ ገብተን ቀጥታ ከላይ ያለውን ታርጌት ማድረግ እንችላለን ማለት ነው። እንደዚህ ታርጌት ማድረግ እንችላለን ማለት ነው። እንደምታዩት ነው እዚህ ጋር ኢንትሪያችንን ትሪገር አላደረገልንም፣ ወደ ማርኬቱ አላስገባንም። ስለዚህ ሌላ ኢንትሪ እንፈልጋለን። ምክንያቱም ድራው ኦን ሊኩዲቲያችን እስካሁን አልተነካም። ከላይ ያለው ታርጌታችን ገና እስካሁን ያኛውን ታርጌት አላገኘውም። ስለዚህ ያኛውን ታርጌት እስኪያገኘው ድረስ ሌላ ኢንትሪ መፈለግ እንችላለን ማለት ነው። እንደምታዩት አሁን እዚህ ጋር ሌላ ኢንትሪ አግኝተናል። እዚህ ጋር እንደምታዩት ማርኬቱ ወደ ላይ ነበር ሲሄድ የነበረው። ከዛ ይችኛዋን ሎ ሲወስዳት ከታች ያለችዋን ሎ ሲወስዳት ያቺ የኛ ስቶፕ ትሬዳችን ትሆናለች ማለት ነው። ከዛ እዚህ ጋር እንደምታዩት ይሄኛው ፌር ቫልዩ ጋፕ አለን፣ ከታችም ሌላ ፌር ቫልዩ ጋፕ አለን። ግን ማርኬቱ ብዙ እንደምታዩት በጣም ሞመንተም ስላለው ወደ ላይ ብዙ ላይ መለስ ስለሚችል ከላይ ያለችዋን ፌር ቫልዩ ጋፕ እንደ ኢንትሪ መጠቀም እንችላለን ማለት ነው።
ታርጌታችን ከላይ ያለው ድራውን ሊኩዲቲያችን ነው የሚሆነው እሱ እስኪነካ ድረስ ማለት ነው። እንደምታዩት ነው አስገብቶን ሙሉ ቴክ ፕሮፊታችንን ወስደናል ማለት ነው። በዚህም 5.53 የሆነ አራር ትሬድ ማግኘት ይችላል ማለት ነው። አሁን ይሄ እንደምታዩት የሰጧችሁ የባይ ኤግዛምፕል ነው። ለሴል ኦፖርቹኒቲ ስታገኙ በዚህ ሴታፕ ወይም በዚህ ስትራቴጂ መሰረት እሱን መውሰድ ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው የኢንቨርዥን ፌር ቫልዩ ጋፕ ሴታፓችን ነው ማለት ነው። ይሄን ሴታፕ ደግሞ ለመተግበር መጀመሪያ የሚያስፈልገን የሃየር ታይም ፍሬም ሰፖርት ወይም ደግሞ ሬዚስታንስ ኤሪያ ያስፈልገናል። ከዛ በመቀጠል ደግሞ ከዛ ከሰፖርት ወይም ደግሞ ከዛ ሬዚስታንስ ኤሪያ ሎወር ታይም ፍሬም ላይ በኢንቨርዥን ፌር ቫልዩ ጋፕ ሪአክሽን እንፈልጋለን ማለት ነው። ከዛ ጋር በኢንቨርዥን ፌር ቫልዩ ጋፕ ሪአክሽን እንፈልጋለን። አሁን እንደምታዩት እዚህ ጋር 1 ሃወር ነው ያለውት። እዚህ ጋር የምታዩት 1 ሃወር ሬዚስታንስ ኤሪያ አለን። ስለዚህ ወደ 1 ሃወር ሬዚስታንስ ኤሪያችን ማርኬቱ እስኪመጣ እንጠብቃለን ማለት ነው። ከዛ እንደምታዩት ወደዚህ ስለመጣ አሁን ወደ ሎወር ታይም ፍሬም ሄደን ሪአክሽን መጠበቅ እንችላለን ማለት ነው። 1 ሃወር ላይ ስለሆነ ብዙ ጊዜ ወደ 5 ሚኒት ብንሄድ አሪፍ ነው። 5 ሚኒት ላይ ሄደን ሪአክሽናችን እንጠብቃለን ማለት ነው። እንደምታዩት ነው እዚህ ጋር ከአንድም 2 3 የሆኑ ፌር ቫልዩ ጋፖችን ኢንቨርስ አድርጎልናል። እቺን ፌር ቫልዩ ጋፕ ራሱ ብንወስድ እንደምታዩት ነው ኢንቨርሽን ፌር ቫልዩ ጋፕ አግኝተናል። ኢንተሪያችንን እዛ ላይ አድርገን ቴክ ፕሮፊታችንን ደግሞ the next low ወይም the next low ፈርስት ታርጌት አድርገን መውሰድ እንችላለን ማለት ነው። እንደምታዩት ነው ሙሉ ቴክ ፕሮፊታችንን ነክቶልናል። በዚህም ትሬድ 3.37 አረር ትሬድ እንትን ኦፖርቹኒቲ ማግኘት ይችላል ማለት ነው። አሁን እዚህ ጋር እንደምታያችሁ የሴል ኦፖርቹኒቲ ያየ ነው። ለቡሊሽ ወይም ደግሞ ለባይ ለሴም መጠቀም ትችላላችሁ ማለት ነው። ቀጣይ የምናየው ደግሞ ካንደል ሬንጅ ቲዮሪ ወይም ደግሞ ሲአርቲ የሚባለው ሞዴል ነው። ይሄኛው ሞዴል ለማግኘት መጀመሪያ 1 ሃወር ላይ የ1 ሃወር ካንድል ሃይ እና ሎዋችን እንወስዳለን ማለት ነው። ማለትም ካንድል ሬንጃችን የሚሆነው ካንድል። ከዛ ቀጥሎ ኢንዲሲሽን ካንድላችን እንፈልጋለን። ኢንዲሲሽናችን ካገኘን በኋላ ደግሞ ሎወር ታይም ፍሬም ላይ ፌር ቫልዩ ጋፓችንን ፈልገን ትሬድ ማድረግ እንችላለን ማለት ነው። አሁን እንደምታዩት 1 ሃወር ላይ ታይም ፍሬም ላይ ያለውት አሁን እዚህ ጋር ካያችኋት እዚህ ጋር ሁለት ካንድሎችን እዚህ ካያችሁ ይሄችኛዋ ካንድል ሬንጅ ካንድላችን ነው የምትሆነው እንደምታዩት። ምክንያቱም ከሷ ቀጥሎ የተፈጠረው ካንድል ካያችሁት በጣም ቦዲ የሌለው ካንድል ነው። ቦዲ የሌለው ካንድል ኢንዲሲሽን ካንድል ይባላል። እንደምታዩት ከላይ የተፈጠረው ኢንዲሲሽን ካንድል ነው። ስለዚህ አንድ ቦዲ የሌለው ካንድል ነው ማለት ነው። ስለዚህ አሁን ወደ M5 ወይም 5 ሚኒት ታይም ፍሬም ላይ ሄደን ኢንተር እንፈልጋለን ማለት ነው። እና እንደምታዩት 5 ሚኒት ላይ ስንሄድ ማርኬቱ ወደታች እየተመለሰ ነው። እና እንደምታዩት እዚህ ጋር እቺኛዋ ፌር ቫልዩ ጋፕ አለች። ብዙ ጊዜ ብዙ ሪትሬስ ላይ ያደርግ ስለሚችል ይሄን ፌር ቫልዩ ጋፕ ብንጠቀም አሪፍ ይሆናል ማለት ነው። እሷ ላይ ኢንትሪያችንን አድርገን ስቶፕ ሎዛችንን ደግሞ እንዳይነካብን ትንሽ ወደ ላይ ከፍ እናደርጋትና እንደዚህ ከታች ያለውን ሎውን ታርጌት የምናደርግ ይሆናል ማለት ነው። እንደምታዩት ነው ፉል ቴክ ፕሮፊታችንን ማግኘት ችለናል በዚህ ትሬድም። በዚህም 5.2 አረር የሆነ ትሬድ መያዝ ችለናል ማለት ነው። አሁን እዚህ ጋር ለሴል ኤግዛምፕል ነው ያሳያችሁ። ለባይ ኤግዛምፕልም አሁን ያሳያችሁን ነገር መተግበር ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ኦፕቲማል ትሬዲንግ ትሪ የሚባለውን ሞዴል ነው ወይም ደግሞ OTE የሚባለው ሞዴል ነው ማለት ነው። ይሄን ሞዴል ለመተግበር OTE ዞናችንን እንፈልጋለን መጀመሪያ። ከዛ OTE ዞናችን ላይ ሌላ ፌር ቫልዩ ጋፕ ፈልገን ኦቨርላፕ የሚያደርግ ፌር ቫልዩ ጋፕ ስናገኝ መግባት እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር እንደ ምሳሌ ባሳያችሁ ማርኬቱ ወደ አፕ ትሬንድ እየሄደ ቢሆን እንደዚህ ወደ ላይ እየሄደ ቢሆን ማርኬቱ ፊቦናቺያችንን ዘረጋና እንደምታዩት ከዛ 0.618 እና 0.786 የሚባሉት እነዚህ ሁለቱ እዚህ ጋር ያሉት ሁለቱ ሌቭሎች
ኦፕቲማል ትሬድ ኢንትሪ የምንለው ዞን ያለበት ሌቭል ነው ማለት ነው። እነዚህ ሁለቱ በደንብ ከታያችሁ ኦፕቲማል ትሬድ ኢንትሪ የምንለው ያለበት ነው። እንደምታዩት 0.618 እና 786 የምንላቸው ኦፕቲማል ትሬድ ኢንትሪ የምንላት ዞን ናት። እና እሷ ደግሞ ፌር ቫልዩ ጋፕ ኦቨርላፕ እንፈልግና ፌር ቫልዩ ጋፕ ኦቨርላፕ እስኪያደርግ እንጠብቅና እዛ ጋር ትሬዳችንን ገብተን ከላይ ያለውን ሃይ ታርጌት ማድረግ እንችላለን ማለት ነው። አሁን ቀጥታ ኤግዛምፕል ልስጣችሁ። ቻርቱ ላይ እንፈልግና ሴታፕ ሳገኝ ቆም አድርጌ የማሳያችሁ ይሆናል ማለት ነው። እዚህ ጋር ምንም አይነት ሴታፕ የለም። አሁን ለምሳሌ እዚህ ጋር ካያችሁ ከዚህ እስከዚህ ሃይ ያለውን ብንወስድ እዚህ ጋር እንደምታዩት ነው ፌር ቫልዩ ጋፓችን አለ እዚህ ጋር። ከዛ ደግሞ እዚህ ጋር ደግሞ ኦቲኢ ዞናችን አለች ማለት ነው። እና እንደምታዩት ሁለቱም ሴም ፕሌስ ላይ ምን አድርጓል ኦቨርላፕ አድርጎልናል ማለት ነው። ስለዚህ ከዚህ ጋር ትሬዳችንን ገብተን ከላይ ያለውን ሃይ ታርጌት ማድረግ እንችላለን ማለት ነው። እንደምታዩት ነው ሙሉ ቴክ ፕሮፊታችንን ሂት አድርጎልናል። በዚህም 2.89 አርአር የሆነ ትሬድ መያዝ ችለናል ማለት ነው። አሁን እዚህ ጋር ለባይ ኦፖርቹኒቲ ነው ያሳዩአችሁ። ለሴልም ደግሞ ይሄን ራሱን አፕላይ ብታደርጉት ለሴል ኦፖርቹኒቲም the same thing ነው አፕላይ ብታደርጉት ማለት ነው። ይሄን ይመስላል ማለት ነው በዛሬው ቪዲዮ የአይሲቲን 8ቱ ሴታፖች ብዙ ሰዓት ሳይፈጅ ቶሎ ለናንተ በደንብ ለማስረዳት ሞክሬያለሁ። እንደዚህ አይነት ቪዲዮዎችን በደንብ የምትፈልጉ ከሆነ ሰብስክራይብ አድርጉ። የቴሌግራም ቻናል ስቲፈን ትሬድ ይባላል። በየቀኑ የምወስዳቸውን ትሬዶች የምፖስትላችሁ ይሆናል። በተረፈ ደግሞ ቅዳሜና እሁድ ምናምን እስካሁን ትሬዲንግ ላይ በደንብ የረዱኝን ኮንሰፕቶች በደንብ ማስተምርበት ቻናል ነው። ስለዚህ እዛ ቻናል ጆይን አድርጋችሁ እዛ እንገናኝ።